ሰላም ጋይስ ዛሬ ደግሞ የምናየው ስለ ማርኬት ኢንኤፊሽንሲ የሚባለውና ወይም በሌላ ስሙ ፌር ቫሊ ጋፕ የሚባለውን ነገር ነው። ማርኬት ላይ እንዲህ ፊቪጂ ተብሎ ሲጻፍ ካያችሁ እሱ ማለት ነው። እና ፌር ቫሊ ጋፕ ማለት ምንድን ነው በምንልበት ሰዓት ማርኬት ቤሪሽ ሲሆንና ቡሊሽ ሲሆን የሚፈጠር ነገር ነው። ኦቨር ባየሮች እና ኦቨር ሴሎች ማርኬት ላይ በሚገቡበት ሰዓት ማለት ነው። እንዴት በምንልበት ሰዓት ማርኬት ብዙ ጊዜ በሚወርድ ጊዜ እንዲቀያይ ካንድል ሆኖ እየወረደ እያለ ማርኬት በጣም ጉልበት ከማግኘቱ የተነሳ ሲወርድ አንዳንዴ ልክ እንደዚህ ሶስት ካንድሎችን በምናይበት ሰዓት ይሄን ላጥፎና ጉልበት በሚያገኝበት ሰዓት ማርኬቱ ይሄኛው ሻዶ እና ሶስተኛ ላይ ያለው ሻዶ አይነካካም ማለት ነው። ሳይነካካ ማርኬት ቀጥ ብሎ ይወርዳል። በሚወጣም ሰዓት ልክ እንደዚሁ ይሄን ላጥፎና ይሄኛው ሻዶና ይሄኛው ሻዶ ሳይነካካ ዝም ብሎ ይወጣል ማለት ነው። በዚህ ሰዓት ፌር ቫሊ ጋፕ ተፈጠረ ወይንም ማርኬት ኢንኤፊሽንሲ ተፈጠረ ብለን እንይዘዋለን ማለት ነው። አለመነካካታቸውን ቼክ ለማድረግ እዚህ ጋችን ትሬል ላይን የምትለዋን በማምጣት የዚህኛው ሻዶ መጨረሻ ላይ ወደ ጎን እናሰምራለን እንደዚህ። ሌላም እቺን ድጋሚ በማምጣት ይሄኛውን ድጋሚ እንደዚህ እናሰምርና መሀል ላይ ምን ብለን እንጽፋለን? ፌር ቫሊዩ ወይንም በካፒታል ፌር ቫሊዩ ጋፕ ብለን እንይዘዋለን ማለት ነው። ቡሊሽን በሚሆንበት ሰዓት እንደዛው ወደ ጎን እናሰምርና እዚህ ጋም ወደ ጎን በማስመር ይህንን ኤሪያ ምን እንለዋለን ማለት ነው? ፌር ቫሊ ጋፕ እንለዋለን ማለት ነው። እና ይህን ፌር ቫሊ ጋፕ እና ወይንም ማርኬት ኢንኤፊሽንሲ ምንድነው የሚጠቅመን፣ እንዴት ነው ትሬድ የምናደርገው የሚለውን በኤግዛምፕል እናያለን ማለት ነው። እና እንደዚህ ማርኬት ፌር ቫሊ ጋፕ በሚፈጠርበት ሰዓት ማርኬት እዚህ ጋር ጥሎት ሄደውን ኢንኤፊሽንሲ ቆይቶም ቢሆን ማርኬት ይመጣና ይሄንን ቤሪሽ ላይ ማርኬት እየወረደ ይሄንን ጥሎ ከሄደ ይመለስና ይሄን ፌር ቫሊ ጋፕ ነክቶት ድጋሚ ይወርዳል ማለት ነው። ልክ እንደ ኦርደር ብሎክ ማለት ነው። ይሄንን ፌር ቫሊ ጋፕ ነክቶት ይወርዳል። በኤግዛምፕል በደንብ እናየዋለን። በቡሊሽ በሚሆንበት ሰዓትም ማርኬት እንዲወጣ ፌር ቫሊ ጋፕ ሰርቶ እየወጣ ነው እንበል። ስለዚህ ምን ያደርጋል ማርኬቱ ይመለስና ይህንን ፌር ቫሊ ጋፕ ሞልቶት ወይንም ታፕ አድርጎት ይመለሳል ማለት ነው። ምን ያህል ፐርሰንት የመመለስ እድል አለው በምንልበት ሰዓት ይህ ልክ እንደ ኦርደር ብሎክ አኩሬት የሆነ ቻንስ የለውም። ብዙ ጊዜ ፌር ቫሊ በሚፈጠርበት ጊዜ ተመልሶ ፌር ቫሊን የመሙላት ፕሮባቢሊቲው 70% ያህል ነው ማለት ነው። እንደ ኦርደር ብሎክ 90% ውስጥ አይደለም። ስለዚህ እስቲ በኤግዛምፕል እንዴት እንደሆነ በደንብ እንየው። አሁን ደግሞ የምናየው የፌር ቫሊ ጋፕ እንዴት ትሬድ እንደምናደርግ ኤግዛምፕል ይሆናል ማለት ነው። ማርኬቱ እዚህ ጋር በምናየው ሰዓት ወደ ላይ እየወጣ ነው። ኢምፐልሲቭ ሙቭ እስኪፈጠር እንጠብቀዋለን ማለት ነው። ልክ እንደዚህ አይነት ቡሊሽ የሆነ ኢምፐልሲቭ ሙቭ በምናይበት ሰዓት እንደምናየው ተከታታይ ካንድሎች ወደ ላይ እየወጡ ነው ማለት ነው። በምናይበት ሰዓት እዚህ ጋር ፌር ቫሊ ጋፖች ተፈጥሯል። ሁለት አይነት ፌር ቫሊ ጋፕ ቅድም እንዳልነው እቺን ትሬል ላይን የምትለዋን በማውጣት የዚህኛው ሻዶ እንደዚህ እናሰምረዋለን። የዚህኛውንም የላይኛውን ሻዶ እንደዚህ እናሰምራለን። እዚህ ጋር ምን አለ ብለናል ቅድም? ፌር ቫሊ ጋፕ አለ ማለት ነው። ሌላም ፌር ቫሊ ጋፕ ከላይ አለ። ይሄንንም በምናይበት ሰዓት ይሄ ሻዶ እና ይሄ ሻዶ አልተነካካም። ስለዚህ ይሄኛው ነጩ ፌር ቫሊ ጋፕ እንበለው፣ ቀለሙን ነጣ እናርገውና ይሄኛው ሰማያዊ ፌር ቫሊ ጋፕ እንላለን ማለት ነው። እና ይሄን ካገኘን በኋላ አንድ ቱል ላስተዋውቃችሁ ፌር ቫሊ ጋፕ ትሬድ የምናደርግበት። እዚህ ፊቦናቺ ሪትሬስመንት ውስጥ በመግባት እዚህ ጋር ጋን ቦክስ የሚል አለ። እሱን እንመርጥና እንዴት ሴታፕ እንደምናደርገው እንይ። መጀመሪያ ሁላችንም ስንከፍተው እንደዚህ አይነት በቀለማት ያሸበረቀ ቦክስ ሆኖ ነው የሚመጣው። ግን እኛ ለስማርት መኒ የምናስተካክለው እዚህ ጋር ሴቲንግ ውስጥ በመግባት የመጀመሪያው ፕራይስ ሌቭል የሚለው ላይ ሁሉንም እናጠፋዋለን። የምናስቀረው እዚህ ጋር 0.5 የሚለውን ብቻ ይሆናል ማለት ነው። እዚህ ጋም ሌፍት እና ራይት የሚለውን እናጠፋዋለን ማለት ነው። ከስር የምንወርድና ታይም ሌቭል የሚለው ላይ ደግሞ 0 እና 1ን በማስቀረት ሁሉንም እናጠፋዋለን ማለት ነው። ልክ እንደዚህ እዚህ ጋም ቶፕ እና ቦተም የሚለውን በማጥፋት ኦኬ ስንለው የጋን ቦክሳችን ስትራክቸር እንደዚህ ይሆናል ማለት ነው። መሀል ላይ መስመር ያለው አንድ ቦክስ ሆኖ ይቀራል ማለት ነው። ይህንን ቦክስ ምን እናደርገዋለን?
ፌር ቫሊ ጋፕ የተፈጠረበት ቦታ እንደዚህ እናስገባውና የላይኛው ሻዶ ላይ ይሄንን ጠርዝ እናስገባለን። የታችኛው ላይም እንደዚህ ሳብ አድርገን እኩል ግጥም አድርገን እናስገባዋለን ማለት ነው። የታችኛውም ፌር ቫሊ ላይም ልክ ላይ እንዳስገባ ነው እንደዚሁ አድርገን እናስገባዋለን ማለት ነው። ሶ ፌር ቫሊ ጋፓችን ውስጥ ምን ከተትን ማለት ነው? ይህንን ቅድም አጀስት ያደረግነው ጋን ቦክስ ከተትን ማለት ነው። ሶ እንዴት ነው ትሬድ የምናደርገው በምንልበት ሰዓት ማርኬቱ ወደ ላይም ወጥቶ ወይ የፈለገውን ያህል ሄዶ ሪትሬስ አድርጎ ሲመለስ የጋን ቦክሳችን መሀል ላይ ያለውን መስመር ሲጠጋው እኛ ባይ እንላለን ማለት ነው። እንዴት እንደሆነ እኔ ለምሳሌ ይህንን ትሬድ በምናይበት ሰዓት ማርኬቱ እንደዚህ የወረደ እያለ እኛ በጋን ቦክሳችን እንደዚህ እያሰፋን እንከተለዋለን። ሶ ማርኬቱ እዚህ ጋር ምን እንዳደረገ ይዩት። ማርኬቱን እዚህ ጋር በምናየው ሰዓት ማርኬቱ ለዚህ ለጋን ቦክሱ መሀል ላይ ላለው መስመር ተጠግቷል ማለት ነው። ስለዚህ የዚህ ሰዓት ላይ እኛ ምን እናደርጋለን? ማርኬቱን ባይ እንለዋለን ማለት ነው። ቦክሱ ገብቶ ለዚህ መስመር ከተጠጋው ኦልሞስት ግማሽ ያህል ከተጠጋው ባይ እንለውና ስቶፕ ሎሳችን የት ይሆናል ማለት ነው? የቦክሱ መጨረሻው ከታች ላይ እናስቀምጠዋለን ማለት ነው። ቴክ ፕሮፊታችንስ የት ነው የምናደርገው የምንል ከሆነ ቀጣይ ላይ ሰለ የምንማረው ሊኩዊዲቲ የሚባል ኤሪያ አለ። እሱን እስከንማር ድረስ ጀስት ስቶፕ ሎስ ቴክ ፕሮፊታችንን እዚህ ጋር እናስቀምጠዋለን ማለት ነው። ይህ ኤሪያ ኦፍ ሊኩዊዲቲ ይባላል። ቀጣይ የምናየው ቻፕተር ሌሰን ስለሆነ ለጊዜው እንተዋዋለን። አሁን መግቢያችንን ነው ማየት ያለብን። ልክ ፌር ቫልዩ ጋፕ ተፈጥሮ ማርኬት ጋን ቦክሳችን ውስጡ አስገብተን ለዚህ መስመር ሲጠጋ ማርኬቱን ባይ እንለውና ስቶፕ ሎሳችንን እንደተነጋገር ነው ከቦክሱ እታች እናስቀምጣለን ማለት ነው። ሶ በዚህ ሰዓት ምንድነው ማርኬቱ የሚያደርገው? እንደምናየው ቴክ ፕሮፊታችንን ነካለን ማለት ነው። ቴክ ፕሮፊታችን የት እንደምናስቀምጥ ቀጣይ ላይ ስለ ሊኩዊዲቲ ኤሪያ ስለምንማር እሱ ላይ በደንብ ትረዱታላችሁ ማለት ነው። ለምን እዚህ ጋር እንዳስቀመጥኩት። ሶ ቴክ ፕሮፊታችንን ነካለን ማለት ነው። ሌላ ኤግዛምፕል እንጨምር። ሌላ ኤግዛምፕል ለማየት ያህል ከዚሁ ሳንርቅ እዚህ ጋር አንድ ፌር ቫሊ ጋፕ አለ። እንደዚህ አይነት ትልቅ ማርኬት ሙቭመንት በምናይበት ሰዓት እዚህ ጋር እንደምናየው የዚህ ሻዶ እና ከታች ያለው የዚህኛው ሻዶ አልተነካካም። ሶ ይህንን ምን ብለናል ቅድም? ፌር ቫሊው ጋፕ። ስለዚህ ጋን ቦክሳችን እናመጣና ይህ ኤሪያ ውስጥ እንከተዋለን ማለት ነው። ልክ እንደዚህ ከዚህኛው ካልተነካኩት ሻዶ መሀል እንከተዋለን ማለት ነው። ስለዚህ ማርኬት ምን ሲያደርግ ምን እናደርጋለን ብለናል? ማርኬቱ መጥቶ ይህን መስመር ሲጠጋው ሴል እንላለን ብለናል አይደል? ስለዚህ ማርኬቱ እንደምናየው መጥቶ ለዚህ መስመር ሲጠጋው እኛ በዚህ ሰዓት ምን እናደርጋለን? ሴል እንላለን ማለት ነው። ስለዚህ ስቶፕ ሎሳችንን ቅድም እንደተነጋገርነው የቦክሱ ከላይ እናስቀምጣለን። ስለዚህ ማርኬቱ ቴክ ፕሮፊት የቱ ጋር ነው የምናስቀምጠው በምንልበት ሰዓት እሱን ያው ቅድም እንዳልኳችሁ ስለ ሊኩዊዲቲ ቀጣይ የምንማረው ሌሰን ላይ በደንብ እናያለን። እንደዚህ ደብል ታፕ ሊኩዊዲቲ በሚሆኑበት ሰዓት የቱ ጋር እንደምናስቀምጥ ቀጣይ እናያለን። እዚህ ጋር እናደርገዋለን ማለት ነው። ስለዚህ ቴክ ፕሮፊታችንን እስቲ ነካዋል ነካውም አብረን ቴክ ፕሮፊታችንን ነክቶልናል ማለት ነው። ይህ ትንሽ ይመስላል እንጂ ብዙ ፒፕስ ነው የወረደው። ከዚህ ጀምሮ እዚህ ድረስ ወደ 87 ፒፕስ ወርዷል ማለት ነው። ሌላ ኤግዛምፕል እንጨምር። ለምሳሌ ሌላ ኤግዛምፕል እዚህ ጋር ነው። ማርኬት ምን እያደረገ ነው? ወደ ላይ እየወጣ በነበረበት ሰዓት ላይ እንደዚህ የሆነ ከባድ ኢምፐልሲቭ ሙቮች ወደ ታች ተከሰተ ማለት ነው። ስለዚህ የዚህ ቦታ ላይ ፌር ቫሊ ጋፕ የትኛው እንደሆነ እናውጣ። መጀመሪያው ፌር ቫሊ ጋፕ የሚሆነው ይሄኛው የቀዩ ይሄኛው ሻዶ እና እዚህ ጋር ያለው ይሄኛው ሻዶ አልተነካካም እንደምናየው። ስለዚህ ኤሪያ ምንድነው ብለናል? ፌር ቫሊ ጋፕ። ስለዚህ ምን እናደርጋለን? እዚህ ውስጥ እንገባና ጋን ቦክሳችንን በማውጣት እዚህ ኤሪያ ውስጥ እንከተዋለን ማለት ነው። ሶ ማርኬት መጥቶ ይህን መስመር በሚነካበት ሰዓት ወይንም በሚጠጋበት ሰዓት ምን እናደርጋለን ብለናል? ሴል እንልና ስቶፕ ሎሳችንን እዚህ ጋር እናስቀምጣለን ማለት ነው።
ሶ ማርኬት ምን እንደሚፈጠር ነው። ኢቭን ቦክስ ውስጥ አልገባም። እዚህ ጋር መሻወድ የለብንም። ማርኬቱ ሳይገባ ነው የወረደው። እኛ ቦክስ ውስጥ መግባት ሳይሆን ለመስመሩ እንዲጠጋ ነው የፈለግነው። ኢቭን እዚህ ጋር ስላልገባ ኖቲስ አናደርገውም ማለት ነው። ስቲል ቦክስ ውስጥ አልገባም። እዚህ ጋር በምናይበት ሰዓት ላይ ግን ማርኬት ምን አደረገ? ማርኬቱ ቀጥ ብሎ መጥቶ እዚህ ጋን ቦክስ ውስጥ ገብቷል። ጋን ቦክስ ውስጥ ገብቶ መስመሩን በትክክል ሚቲጌት አድርጎታል። ስለዚህ ልክ እዚህ ጋር ሲጠጋኛ ምን እናደርጋለን? ማርኬቱን ሴል እንለውና ስቶፕ ሎሳችንን የት ብለናል? ቦክሱ ከላይ እናስቀምጣለን ማለት ነው። ሶ ቴክ ፕሮፊታችን የት ይሆናል ብለን በምናስብበት ሰዓት ቀጣይ ሌሰን ላይ የምንማረው ሊኩዊዲቲ የሚባል ነገር አለ። ትሬንድ ላይን ሊኩዊዲቲ፣ እሱን ቀጣይ እናየዋለን። ለጊዜው እንዲያው አስበነው እናልፋለን ማለት ነው። ስለዚህ ኤሪያ ኦፍ ሊኩዊዲቲ ጋር በማስቀመጥ ቴክ ፕሮፊታችንን እዚህ ጫፍ ድረስ እናወርደዋለን ማለት ነው። ስለዚህ ማርኬቱ ምን እንደሚያደርግ እኒ ሄዶ ቴክ ፕሮፊታችንን ነካልን ማለት ነው። ቀላል ትሬድ ነው። ፌር ቫልዩ ጋፕ ብዙም የሚከብድ አይደለም። ማርኬት ላይ እንደዚህ ኢንኤፊሽንሲ የሆነ ትላልቅ ሙቭመንት አረንጓዴም ሊሆን ይችላል፣ ቀይም ሊሆን ይችላል፣ እንደዚህ ያልተነካካ በጣም ወደታች ከወረደ ምን እናደርጋለን? ፌር ቫልዩ ጋፕ ብለን አስምረን ውስጡ ጋን ቦክስ እንከትበትና ልክ የጋን ቦክሱን ይሄን መስመር በሚጠጋው ሰዓት ምን እናደርጋለን? ሴል እንለውና ቴክ ፕሮፊታችንን ኦልዌይስ ሊኩዊዲቲው ጋር እናስቀምጣለን ማለት ነው። ከዛ ቴክ ስቶፕ ሎስ ቦክሱ ከላይ አድርገን መጠበቅ ነው ማለት ነው። ሶ ሌላ ኤግዛምፕልም እንጨምር። ሌላ ኤግዛምፕል በምንወስድበት ሰዓት ደግሞ እዚህ ጋር ማርኬቱ እንደምናየው ወደ ላይ ኢምፐልሲቭ ሙቭ እየሰራ ነው። እንደምናየው ቀጥ ቀጥ ያሉ ረጃጅም ካንድሎችን እየሰራ ማርኬት ወጣ ወደ ላይ። ሶ እዚህ ጋር እንደዚህ በምናየው ሰዓት የቱ ጋር ማርኬት ኢንኤፊሽንሲ ወይም ፌር ቫልዩ ጋፕ አለ? ሰፊ ፌር ቫልዩ ጋፕ የምናየው እዚህ ጋር መሀል ላይ እንደምናየው ይሄኛው ካንድል እና ይሄኛው ካንድል አልተነካካም። እንደምናየው ከሆነ ቀላል ነው ለማውጣት። ያልተነካካ ኤሪያውን ደምቆ የወጣውን ወይም ሰፊ ኤሪያው እንደዚህ እናወጣለን ማለት ነው። ሶ ምን ብለናል? ጋን ቦክሳችን ጋር በመሄድ በውስጡ ምን እንከታለን? ጋን ቦክሳችንን እንከታለን ማለት ነው። ኦኬ አንዴ አጀስት ላድርገው። አጋጣሚ ዘግቼ እስከፍተው ጠፍቶ ነው። ከላይ 0.5ን በማስቀረት ከታች ደግሞ 0 እና 1ን በማስቀረት ሁሉንም እናጠፋዋለን። እነዚህ ይሄንን ቶፕ እና ቦተም አጥፍተን ኦኬ ስንለው እንደዚህ አይነት ይቀራል። ስለዚህ ማርኬቱ መጥቶ ይሄንን መስመር ሲጠጋ ወይንም ሚቲጌት ሲያደርገው ባይ እንላለን ማለት ነው። እንደምናየው ማርኬቱ መጣ ነካው ማለት ነው። አረንጓዴው መስመር መሀል ላይ ያለው ሶ እኛ ምን እናደርጋለን? የዚህ ሰዓት ላይ ማርኬቱን ባይ እንለውና ስቶፕ ሎሳችንን ከቦክሱ እታች እናስቀምጣለን ማለት ነው። ቴክ ፕሮፊታችን የት ይሆናል? ይህንን የሊኩዊዲቲ ዞን ጋር እናስቀምጠዋለን ማለት ነው። ይሄን ሊኩዊዲቲ ምን እንለዋለን? ትሬድ ላይ ሊኩዊዲቲ ይባላል። በኋላ የምናየው ይሆናል ማለት ነው። ሶ ቴክ ፕሮፊታችን እዚህ ጋር እናደርገውና ማርኬቱ ምን ሪያክት እንደሚያደርግ እናያለን ማለት ነው። ሄዶ ቴክ ፕሮፊታችንን ነካልን ማለት ነው። ሶ እንደዚህ አድርገን ፌር ቫልዩን ትሬድ ማድረግ እንችላለን። አንድ ኤግዛምፕል የመጨረሻ እንድገምና ቀጣይ ሌሰን ላይ እንገናኛለን ማለት ነው። እዚህ ጋር ዩሮ ዩኤስዲ በምናይበት ሰዓት ማርኬቱን እንደምናየው አገር ሰላም ብሎ እየተንቀሳቀሰ በነበረበት ሰዓት ምን ተፈጠረ? ኢምፐልሲቭ ሙቭ ማርኬቱን ወደ ታች ገፋ። እንደምናየው በቀይ ካንድል ወረደ። ሶ የዚህን ፌር ቫልዩ ጋፕ እንዴት ነው የምናወጣው ብለናል። ከላይ ያለው ይሄኛው ሻዶ እና ይሄ ሻዶ እና እዚህ ጋር ያለችው ሻዶ አልተነካካችም። ስለዚህ ይሄ ምንድነው? ፌር ቫልዩ ጋፕ ነው ማለት ነው። ስለዚህ እንደተለመደው ጋን ቦክሳችንን በማምጣት እዚህ መሀል ላይ እንከተዋለን ማለት ነው። ሶ ማርኬት መጥቶ ይህንን ቦክስ አልፎ እቺ መስመር ሲጠጋት ማርኬቱን ሴል እንለዋለን ማለት ነው። አደራ ቦክስ መግባቱን አይደለም ያልነው፣ መስመሩን መጠጋቱን ያልነው። ሶ እንዴት እናደርጋለን? ማርኬቱ እንደምናየው ቦክሱን ተጠግቶታል፣ ግን አልገባምም፣ መስመሩ ጋር አልደረሰም። ሶ እንጠብቀዋለን ማለት ነው። ማርኬት ኢቭን ወረደ፣ ኮንሶሊዴት አረገ፣ አንድ ቦታ ተጠቀጠቀ፣
ወረደ፣ ተመለሰ፣ ወረደ። ግን ማርኬቱ እዚህ ጋር ምን አድርጓል? ቶሮሮ መጥቶ ይህንን መስመር ነክቶታል ማለት ነው። ስለዚህ የዚህ ሰዓት ላይ ምን ብለናል? ማርኬቱን እዚህ ጋር ሴል እንለውና ስቶፕ ሎሳችንን እዚህ ጋር እናስቀምጣለን ማለት ነው። ስለዚህ ቴክ ፕሮፊታችን የት ይሆናል ብለናል? ኤሪያ ኦፍ ሊኩዊዲቲ የሚባል ነገር አለ። ቀጣይ የምንማረው ይሆናል ቀጣይ ሌሰናችን ላይ። ሶ ቴክ ፕሮፊታችንን እዚህ ጋር እናስቀምጠዋለን ማለት ነው፣ ኤሪያ ኦፍ ሊኩዊዲቲው ላይ ማለት ነው። ስለዚህ ማርኬት ምን እንደሚያደርግ አብረን እንይ። ሄዶ ቴክ ፕሮፊታችንን ነክቶታል ማለት ነው። ስለዚህ በዚህ ቪዲዮ ምን ተማርን ብለን በምናይበት ሰዓት እንደዚህ አይነት ማርኬት ኢንኤፊሽንሲ በጣም በጉልበት ማርኬት ቶሮሮ በሚወርድ ወይ በሚወጣ ሰዓት የሚፈጠረው ፌር ቫሊ ላይ ጋን ቦክስ በማስገባት እንዴት ፌር ቫሊን ትሬድ እንደምናደርግ ነው ማለት ነው። ሶ እናንተ እንድታረጉት የምፈልገው ነገር አሁን ትሬድ ቪው ላይ በመግባት ማንኛውንም ቻርት በመክፈት ለምሳሌ እኔ ጎልድን ብዙ ጊዜ ትሬድ ስለማድረግ እናንተም የፈለጋችሁትን ፔር መርጣችሁ ትከፍቱትና አሁን ለምሳሌ ዋን ዴይ ላይ ሊሆን ይችላል በተለያየ ታይም ፍሬም ላይ በማድረግ ፌር ቫሊ የተፈጠረበት ቦታና እንዴት ጋን ቦክስ መጠቀም እንደምንችል ትሬድ እንድታዩ ትፈልጋለሁ ማለት ነው። አሁን ለምሳሌ እንደዚህ በማይበት ሰዓት ቅድም ያሳየኋቸውን ኤግዛምፕል ለምሳሌ አሁን እዚህ አካባቢ ማርኬት ፌር ቫሊ ጋፕ ሰርቷል ማለት ነው። አሁን ለምሳሌ እዚህ ጋር አንድ ፌር ቫሊ አየሁ። ይሄኛው ሻዶ እና ይሄኛው ሻዶ አልተነካካም። እንደምናየው እዚህ ጋር ያለው ሻዶ እና እዚህ ጋር ከላይ ያለው ሻዶ አልተነካካም። ስለዚህ ምን እናደርጋለን? በውስጡ ጋን ቦክስ እንደዚህ ከታለው ማለት ነው። ስለዚህ ጋን ቦክስ ከከተትኩ በኋላ ልክ ማርኬቱ መጥቶ ይሄንን መስመር በሚነካው ሰዓት ምን አደርጋለሁ ብያለሁ? ባይ አደርገውና ስቶፕ ሊሚቴን እዚህ ጋር በማስቀመጥ ማርኬቱ ምን ያህል እንደሄደ አያለው ማለት ነው። ኤሪያ ኦፍ ሊኩዊዲቲ የቱ ድረስ እንደሆነ በማየት እሱን ቴክ ፕሮፊቴ እንደዚህ እያስቀመጥኩ ቼክ አደርጋለሁ ማለት ነው፣ ዛሬ ያየሁትን ነገር። ሶ እንደዚህ ፕራክቲስ ማድረግ ይኖርባችኋል ማለት ነው። በቀጣይ በኤሪያ ኦፍ ሊኩዊዲቲ እመለሳለሁ። አመሰግናለሁ።